በዘንድሮው የአፍሪካ ዋንጫም ብዙ አስደናቂ ታሪኮችን እየሰማን እንገኛለን። ትናንት ቡርኪና ፋሶ ከኋላ ተነስታ ኢኳቶሪያል ጊኒን 2-1 ባሸነፈችበት ጨዋታ ላይ ያቻነቷን ጎል ለቡርኪና ፋሶ ያስቆጠረው ጆርጅ ሚኒንጎ አስደናቂ ታሪክ ዓለምን እያነጋገረ ይገኛል። ጆርጅ ሚኒንጎ ከሁለት ዓመታት በፊት በአይኑ ላይ ባጋጠመ ኢንፌክሽን አይኑ ማየት እንደማይችልና ሁለቱም አይኖቹን ሊያጣ እንደሚችል ተነግሮ ነበር። ነገር ግን ዶክተሮች ባደረጉት አስደናቂ ቀዶ ጥገና አማካኝነት አንድ አይኑን ማትረፍ የቻሉ ሲሆን አንድ አይኑ ግን ማየት አይችልም። ነገር ግን እግር ኳስን እየተጫወተ ይገኛል። እናም ጆርጅ ሚኒንጎ ትናንት ቡርኪና ፋሶ በኢኳቶሪያል ጊኒ 1-0 እየተመራች ባለችበት ሰዓት ላይ ተቀይሮ በመግባት ያቻነቷን ጎል ካስቆጠረ በኋላ በምትመለከቱ መልኩ የደስታ አገላለጹን ገልጸዋል። ከሁለት ዓመታት በፊት ያጋጠመውን የአይን ህመምና በዛ አይን ህመም ምክንያትም አንድ አይኑን ማጣቱን ተከትሎ የአንድ አይኑን በመሸፈን ደስታውን ሲገልጽ ተመልክተነዋል። እናም ሚኒንጎ ከጨዋታው በኋላ እንደተናገረው ምንም ነገርን ከማድረግ አይከለክልም፣ እኔም አንድ አይኔም ባጣም እግር ኳስ ተጫዋች ከመሆን የከለከለ ነገር የለም ሲል ተደምጧል። ሚኒንጎ በአሁኑ ሰዓት 23 ዓመቱ ላይ የሚገኝ ሲሆን ለአሜሪካው ሲያትል ሳውንደርስ እየተጫወተ ይገኛል። እናም ህልማችሁን ለመኖር በየትኛውም ሁኔታ በየትኛውም ችግር ውስጥ ብትሆኑ ተስፋ አትቁረጡ ይላል ሚኒንጎ። ሐሳብ ስጡበት እስኪ። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ስፖርት ነው። ይመቻችሁ።